ሜታ በኬንያ ፍርድ ቤት የ2.4 ቢሊዮን ዶላር ክስ ገጠመው። በኢትዮጵያ ግጭት ላይ የጥላቻ ንግግር አባብሷል ተብሏል። ይህ ቴድኤል ኒውስ ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንት፣ ላይክ፣ ሼር አድርጉ። የፌስቡክ እናት ኩባንያ የሆነው ሜታ በኬንያ ፍርድ ቤት የ2.4 ቢሊዮን ዶላር ክስ እንደቀረበበት ተገለጸ። ክሱ የኩባንያው የማህበራዊ ሚዲያ መድረክ በኢትዮጵያ በቅርቡ በተካሄደው የእርስ በርስ ጦርነት ወቅት የጥላቻ ንግግርንና የቀስቀሳ ይዘቶችን በአግባቡ ባለመቆጣጠሩ ለጥቃት መባባስ ከፍተኛ ሚና ተጫውቷል ሲል ይከሳል። ክሱ እንደ አምነስቲ ኢንተርናሽናል እና የኬንያው ካቲባ ኢንስቲትዩት ባሉ ድርጅቶች ድጋፍ እንደቀረበ ተመልክቷል። ዋና ዋና ክሶቹ: በቂ ያልሆነ የይዘት ቁጥጥር። ከሳሾቹ የፌስቡክ አልጎሪዝሞች የአሰራር ቀመሮች የጥላቻና የጥቃት መልእክቶችን በማጉላት በኢትዮጵያ የትግራይ ግጭት ወቅት የተሳሳቱ መረጃዎች እንዲሰራጩና ለጥቃት ቅስቀሳ አስተዋጽኦ አድርጓል ሲሉ ይከራከራሉ። ለቀረቡ ሪፖርቶች እርምጃ ለመውሰድ ከከሳሾቹ አንዱ አብርሃም ማዕረግ ስለ አባቱ ፕሮፌሰር ማዕረግ አማረ አብርሃ የቀረቡትን የዛቻ መልእክቶች ለፌስቡክ ሪፖርት አድርጎ ነበር። ሆኖም ሪፖርቶቹ ቢቀርቡም መልእክቶቹ ከፌስቡክ ላይ ሳይነሱ በመቆየታቸው አባቱ በኋላ ላይ ተገድለዋል ሲል ክሱ ያስረዳል። የከሳሾቹ ጥያቄዎች: የአልጎሪዝም ማሻሻያ። ክሱ ጎጂ ይዘቶች እንዳይስፋፋ ለመከላከል የፌስቡክ አልጎሪዝሞች እንዲሻሻሉ ይጠይቃል። የተሻሻለ የይዘት ቁጥጥር። ይዘቶችን በተሻለ ሁኔታ ለማስተዳደርና ለመገምገም በተለያየ የአካባቢ ቋንቋዎችን አቀላጥፈው የሚናገሩ ተጨማሪ አፍሪካውያን የይዘት ተቆጣጣሪዎች እንዲቀጠሩ ይጠይቃል። የተጎጂዎች ካሳ ፈንድ ማቋቋም። ከሳሾቹ በፌስቡክ በተቀሰቀሰ የጥላቻ ንግግር ጥቃት ለተጎዱ ሰዎች የ1.6 ቢሊዮን ዶላር የካሳ ፈንድ እንዲቋቋም ይፈልጋሉ። ይፋዊ ይቅርታ። ሜታ በጥቃቱ መባባስ ላይ ለተጫወተው ሚና ነው በሚል ይፋዊ ይቅርታ እንዲጠይቅም ተጠይቋል። የኬንያ ከፍተኛ ፍርድ ቤት በጉዳዩ ላይ የዳኝነት ስልጣን እንዳለው በመወሰን የሜታን ተቃውሞ ውድቅ አድርጓል። የፍርድ ቤቱ ውሳኔ ክሱ እንዲቀጥል የፈቀደ ሲሆን ከሳሾቹ ፍትህ እንደሚያገኙና በሜታ የይዘት ቁጥጥር አሰራር ላይ ማሻሻያ እንደሚመጣ ተስፋ እንዳላቸው ገልጸዋል። ሜታ በበኩሉ በሂደት ላይ ባለው የህግ ጉዳይ ላይ አስተያየት ከመስጠት ተቆጥቧል። ሆኖም ኩባንያው ከዚህ ቀደም የጥላቻ ንግግርንና የጥቃት ቅስቀሳን ጨምሮ ፖሊሲዎቹን የሚጥሱ ይዘቶችን ለመለየትና ለማስወገድ በሰው ኃይልና በቴክኖሎጂ ላይ ከፍተኛ መዋለ ንዋይ እንደሚያፈስ መግለጹ ይታወሳል። የዚህ ክስ ሰፊ አንድምታ። ይህ ክስ የማህበራዊ ሚዲያ መድረኮች በተለይም በግጭት ቀጠናዎች ውስጥ በዓለም አቀፍ ደረጃ ይዘቶችን በመቆጣጠር ረገድ የሚያጋጥሟቸውን ተግዳሮቶች ያሳያል። የክሱ ውጤት የቴክኖሎጂ ኩባንያዎች በተጠቃሚዎች በሚፈጠሩ ይዘቶች ላይ እንዴት ተጠያቂ እንደሚሆኑና ጎጂ ይዘቶች እንዳይሰራጩ የመከላከል ኃላፊነታቸውን በተመለከተ ጉልህ የዳኝነት መነሻዎችን ፕሬሲደንትስ ሊያስቀምጥ ይችላል ተብሏል። ሰዓቱ የያዝነው አጭር መረጃ ይህንን ይመስላል። በቀጣይ ዕለታዊና ትኩስ መረጃዎችን ይዘን እስከምንገናኝ ቸር ያቆየን። መልካም ጊዜ።